ሰላም ጤና ይስጥልኝ ውድ ተከታታዮቼ እንደምን አላችሁ? በዚህ ቪዲዮ የምናየው ምንድነው ደግሞ ከዚህ በፊት ስንጠቀምበት የነበረውን ጂሜል ዩዘር ኔም እንዴት አፕዴት ማድረግ እንደምንችል ነው። ለምሳሌ ለማስታወስ አስቸጋሪ ከነበረ በሌላ ሰው ስም ከፍተነው ከነበረ ለእኛ ለማስታወስ በሚመቸን አጠር ባለ መንገድ አፕዴት ማድረግ ስንፈልግ መቀየር እንደምንችል ነው። እንግዲህ ጎግል በቅርቡ ይህን ይፋ አድርጓል፣ ቀይረን መጠቀም እንደምንችል። ነገር ግን በምንቀይርበት ሰዓት የድሮ ፋይሎቻችን እንደማይጠፉ በዚህ በፊት በነበረው ጂሜል አካውንታችን ሰው ሲልክልን እንደሚደርሰን እና ከዚህ በፊት የነበሩ ፋይሎች ምንም እንደማይጠፉ ነው ያስታወቀው። ነገር ግን እንዴት መቀየር እንችላለን ወደሚለው አብረን በጋራ ስንሄድ በቅድሚያ ማኔጅ ዩር ጉግል አካውንት ወደሚል እንገባለን። እዚህ ጋር ከገባን በኋላ እንደምታዩት በዚህ በግራ በኩል ፐርሰናል ኢንፎ የሚል አለ። እሱ ጋር ክሊክ እናደርጋለን። ዘን እዚህ ጋር እንደምታዩት ኢሜል አድሬሳችን እዚህ ጋር አለ። እሱን ክሊክ አድርገን እንገባለን። ስማችንን መቀየር እንችላለን በዚሁ። ዘን አሁን ይሄኔ አሌክስ ፔስት 1921 ነበረ። ይህን መቀየር ከፈለግን እዚህ ጋር እንደምታዩት ቼንጅ ጉግል አካውንት ኢሜል የሚል አለ። ከዚህ ጋር አሉ አጠቃላይ ወይን ዩ ቼንጅ ዩር ጉግል አካውንት ኢሜል ዩር ፕሪቪየስ ኢሜል አድሬስ ዊል ቢ ሴቭድ አል አልተርናቲቭ ኢሜል ነው። አይጠፋም ነው፣ እንደ አልተርናቲቭ እንጠቀምበታለን። ፎቶችን አይጠፋም። ለእንደ ሪከቨሪ መጠቀም እንችላለን። ብዙ ሪኮርመንቶችን እዚህ ጋር አስቀምጧል። ዘን አዲስ መጠቀም የምንፈልገውን ኢሜል እዚህ ጋር እናስገባለን። ለምሳሌ እኔ ተይዟል እያለኝ ነው፣ ወይም ተይዟል። ያልተያዘ ኢሜል ሴሌክት እናደርጋለን። ፎር ኤግዛምፕል ይሄን ማድረግ ብፈልግ፣ ስለዚህ አልተያዘም ማለት ነው። ስለዚህ ቼንጅ ኢሜል እንለዋለን ማለት ነው። የስ ቼንጅ ኢሜል። ይኸው እንደምታዩት ይኸው ኦልሬዲ ቼንጅ አድርገናል ማለት ነው። ከዚህ በኋላ ይህኛውን እንደ አልተርናቲቭ ኢሜል መጠቀም እንችላለን ማለት ነው። መረጃ ሲላክልንም ዋቴቨር ለሰውም ፋይል ለመቀበል ብንፈልግ አሁን ይሄ በማስታወሰው በእኔ በብራንዴ ስም ነው አክሰስ ማድረግ እንችላለን። እዚህ ጋር እንደምታዩት አፕዴት ሆኗል ማለት ነው። በዚህ መልኩ ቀይረን መጠቀም እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ